ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የሥራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። አዲስ አበባ ስመጣ እኮ ላገኛት ነው ከነ እንትና ጋር ከነ ማስተር ጋር ጽፎልኛል። ማስተር አብነት ስመጣ በቃ ፋኖ ማደርጋት እኔ በራሴ እግዚአብሔርም የኔ ነው። ኤልሲ ልትመጣልን ነው። ሞዴል ኤልሳ የጃኒ ፎሎወር ጠቅላላ ወደሱ ሲገለበጥለት ነው እኮ እናትየው ጎንና ጎኗን አይታ ስትጠግብ ጃኒን የገላመጠቻት። መቼምና መቼም እንደዚህ አይነት እናቶች እንዲኖሩልን አልፈልግም። እንደዚህ አይነት ባለጌ እናት ያው ሌሎች ልጆች እያሏት ሴት ልጆች እያሏት ያለ እድሜያቸው ከ18 ዓመት በታች ሆነው ቪዲዮ የሚሰሩ አዳራሽ ውስጥ የሚሳሳሙ ልጅ የወለደች እናት ጃኒን የመናቅ መብትም ሞራልም የላትም። በደንብ አድርጌ መንገር ስላለብኝ አደጋው ለደረሰበት ሄደ ወጥቶ ሲንቀለቀል እንደውም ጃኒን እንድትጎዳ መኪናዋ እንዲጎዳ ያደረገብን እንደውም ልንገርህ የአዶናይ ወንድም ነው፣ ሊከፍላት ይገባል። እንደውም ድብና አድርጌ ነው የምነግርህ። እንደ በደል ሰው ስለሌላት እሱ ቤተሰቦቹን ሰብስቦ ቶሎ ብሎ ስተተኛ እንድትሆን ያደረገባት ጃኒ ላይ ነው አይደለ? እንደውም ሴት ሆና ሴትነቷን ተጠቅሞ አደጋ እንዲደርስባት ያደረገው የአዶናይ ወንድም ነው። ድብና አድርጌ ልንገርህ፣ የሚናገርላት ስለሌለ ፕሮጀክት ሊያደርግላት የሚችል ስለሌለ ገብቶሃል። ስትናገርም ባንቃታ ልጅቷ መናገር አትችልም። እሱ ግን ጥሩ አፍ አለ፣ ወንድሙ አለ፣ እህቶቹ አለ። ኧረ እባክህ እውነትህን ነው። እንደውም አደጋ እንዲደርስባት ያደረገው እሱ ነው። በደንብ አድርጌ ልንገርህ፣ ሆን ብሎ የእናቱ ምክር ሰምቶ እንዲለያዩ ፈልጎ አደጋ እንዲደርስባት ያደረገው የአዶናይ ወንድም ነው። ተልኮ ተሰጥቶት ምናልባት ከእናቱ ሊሆን ይችላል፣ ከቤተሰቦቹ ሊሆን ይችላል፣ ከዜማም ሊሆን ይችላል። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የሥራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። ሰላም ጋይስ፣ ቤት ተመልሻለሁ። ስለዚህ ሰርፕራይዝ እናድርጋቸው። ልጆቼ፣ እህቶቼ፣ ማሚ፣ ሁሉም ወንድሞቼ ናፍቆኛል። سلام شيلي نعيد لا سوف قاشا كيني تفقر هاي جو بابي لينس اخرج الدنيا وانيام ايه لو بقى موري دار الكاميرا نقدر يازون صور ما من تكرزات على اندالو اسوم كو تيك تاكر كو نجا اتا سلو موشن تسمع الله على سلو موشن سلو موشن دارجات